የመኪና ችግር ከነዳጅ መሆኑን በእነዚህ ወሳኝ ምልክቶች ማወቅ ትችላለህ። አብዛኛውን ጊዜ የተለያዩ የመኪና ክፍሎች ላይ ችግር ሲፈጠር ወይንም ያ ችግር መኪናችን ላይ እንዳለ በተለያዩ መንገዶች ልናውቅ እንችላለን። አንደኛ፣ ሞተሩ ቶሎ ሲጠፋ፣ ማለትም ሀገር ሰላም ብለህ በምታሽከረክርበት ጊዜ ድንገት ሞተሩ በተደጋጋሚ ሲጠፋ አሊያም መቆራረጥ የሚያሳይ ከሆነ ሞተሩ በስርዓት ነዳጅ እየደረሰው አይደለም። የሚያመለክተውም የነዳጅ መቆሸሽን ነው። ሁለተኛ፣ ነዳጅ ፍጆታ ሲያሳይ፣ ማለትም መኪናው በትንሽ ጊዜ ያልተጠበቀ ብዛት ያለው ነዳጅ ሲጠቀምና ነዳጅ መቆጠብ ሳይችል ሲቀር የነዳጅ ግፊት መቆጣጠሪያ ላይ ችግር መኖሩን ወይንም በነዳጅ መስመር ውስጥ የነዳጅ መባከን እንዳለ ይጠቁመናል። ሶስተኛውና የመጨረሻው መኪና ልነሳ ካለ ወይም እየነዳህ ድንገት አቁሞ ለማስነሳት እምቢ ካለ ይህ የነዳጅ ፓምፕ ፊልተር ወይም የነዳጅ ኢንጀክተር ላይ ችግር እንዳለ ይጠቁማል። ስለሆነም ሞተሩ በተደጋጋሚ የነዳጅ አቅርቦት እንዳያገኝ ያደርገዋል። እናም ከነዚህ ሶስት ምልክቶች ካያችሁ ችግሩ ከነዳጅ መሆኑን በቀላሉ ማወቅ ትችላላችሁ። ምን ያህል ሊትር ነዳጅ ታንከር ውስጥ እንዳለና መኪናችሁ በኪሎ ሜትር ምን ያህል ሊትር ነዳጅ እየተጠቀመ መሆኑን ሙሉ መረጃ የሚሰጣችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ለከባድ ጭነት መኪናችሁ ከታች ባለው ስልክ ቁጥር አስገጥሙ።